የእውነት አይናችሁን ለምናችሁ የምታወጡት ቢሆን ኖር አስቡት እስኪ ክፉ ታይበት ነበር። ጆሮህን ለምነህ እንዲሰማ ብታረገው ኖሮ ሙዚቃ ትሰማበት ነበር። አፍህ ለምነህ ዲዳ ሆነ ተፈጥረህ ለምነህ በጸሎት የምትፈታው ቢሆን ኖሮ ከእግዚአብሔር ምስጋና ውጪ ስድብ ትናገርበት ነበር። አታረገውም። ራሱ በዋጋ እንዳገኘው ታውቃለህ። አያችሁት? እግዚአብሔር በነፃ ብዙ ነገር ሲሰጥ ግን እኛ ዋጋ ቢስ አረግን የማይወስደው መሰለን። ሁሉም ነገር እኛ ውስጥ ያለው ዋጋ ተከፍሎበታል። ሁሉም ነገር ልውሰደው ካለ ትላንትናና ነገር ራሱ አይከለክለው። ሰዓታትም እግዚአብሔር አምላክ አይከለክለው። ምንም ነገር ማድረግ ይችላል እኛ ላይ። አሁን እግዚአብሔር ያረገልን ድንቅ ስራዎች ከምስጋና ውጪ በምንም ዋጋ ኳንቲፋይ ልታረጉት አትችሉ። ትልቁ ለእግዚአብሔር ልንሰጠው የምንችለው ነገር ስለተደረገልን ነገር ምን ብቻ ነው? ምስጋና ብቻ ነው። ሌላ ምንም ነገር የለውም። በፍጹም እንዳታስቡት። ራሱ ይሄ ልባችሁ የሚረካበት ነገር አለ አይደል? ከዚህ በላይ እግዚአብሔርስ ምን ይፈልጋል የሚል ነገር አትፈልጉ። በፍጹም ሊሆን አይችልም፣ ሊገኝም አይችልም።